ያኛው እኮ የአንድነት የፍቅር በዓል እኮ ነው። በልዩነት የሚኖር ከጎረቤቱ ጋር የተጣላ ትዳሩን መምራት ያቃተው ከራሱ ጋር ተጣልቶ ብቻውን የሚያወራ ጄኔሬሽን የአንድነትን በዓል የማክበር ሞራል አለው እንዴ? በትንንሽ መቃብር ተቀብሮ በልዩነት የሚናት ትውልድ በኃጢአቱ ነው በኃጢአት የሚያደር የተማረው ትምህርት ልቡ ላይ ጠብ ያላለለት ከጥቂቶቻችሁ በስተቀር ትንሣኤውን እንዴት አድርጎ ያከብራል? እርገት እኮ ልልና ነው። በጥቂቱ የተሰበረ ትውልድ፣ ተስፋ የቆረጠ ትውልድ እርገትን ማክበር ይችላል? ሁላችን ጥሩ አልነበርንም። ሁላችን በሰራነው ስተት የሆነው ሆነ። ሁላችን ንስሐ እንግባና ምህረት ለተዋህዶ ይቅርታ ለኢትዮጵያ እግዚአብሔር ይላክልን። አሜን። ኢየሱስ ክርስቶስ ተነስቷል። ትውልዳችን እንዲነሳ ለሁላችን አስተዋይ ልቡና ይስጠን። አሜን። ኢየሱስ ክርስቶስ አርጓል። አርገ ከመያነብ ውርገተ ጻድቃን ቅዱሳን እሱን ተከትለው ወጡ፣ ከፍ ከፍ አሉ፣ በአስተሳሰብ ተቀየሩ፣ ሀገራቸውን አለሙ፣ ቤተ ክርስቲያናቸውን፣ ሃይማኖታቸውን፣ ማተባቸውን ጠበቁ። ሀደገ ንድየተ ህላዌ ገባ ሀበ ስብሐቲሁ ወክብሩ የሰውነትን ስራ ጨረሰ። ግብረ ዘወሀብከኒ ፈጸምኩ ውረድ ተወለድ ሙት ተሰቀል ብለህ የሰጠኝን ስራ አባት ሆይ ጨረስኩኝ፣ ወደ አንተ ልመጣ ነው አለና በተነሳ በአርባኛው ቀን እየረቀቀ ሳይሆን እየራቀ በይባቤ መላእክት በቅዳሴ በምስጋና አዎ መጀመሪያም ሲመጣ እንዘ ኢይትፈለጥ እምሕፅናብሁ ከአባቱ ሪና ሳይለይ ነው የመጣ። ምእመናን ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ ሲል ሰባኪው ቤት ስለሚመታ ስለሚያምር ነው እንጂ ወረደ ሲባል ምን ማለታችን ነው? እጅ ብሎ የመጣ ነገር በአይምሯችሁ እንዳታስቀምጡ። ገብርኤል ነው የወረደ። ገብርኤል ቅዱስ ገብርኤል እመቤታችንን ሊያበስር መጥቷል። ከእመቤታችን ጋር እያለ ቅዱስ ገብርኤል ሰማይ የለም፣ የታወቀ ነው። አሁን ከእመቤታችን ጋር ነው ያለ። መላእክት በየቦታው የሚጸለዩን ጸሎት የማሳረግ ጸጋ አላቸው እንጂ በዓለሙ ሙሉ አይደሉም። ይሄ የቤተ ክርስቲያን ትምህርት ነው። ባህሪው ባለበት አካሉ፣ አካሉ ባለበት ባህሪው ያለ ማን ብቻ ነው? ንገሩኝ ምዕመናን። እግዚአብሔር ብቻ ነው። አመስግኑት። ስለዚህ ወረደ መጻ አይሃ ሲባል ይሄ መርጅ ይሆንና አንድ ላይ ይሆንና አንድ ወገን ይላል። በእኛ አንድ ይሆንና ረቂቁ አምላክ ገዘፈ፣ ምሉ አምላክ ተወሰነ፣ በስጋ ሰው ሆነ ማለታችን ነው እንጂ እንዘ ኢይትፈለጥ እምሕፅናብሁ ከአባቱ ሪና ሳይለይ ነው የወረደ። በጎል ተጥሎ በጨርቅ ተጠቅልሎ በግዕዘ ሕፃናት ሲያለቅስ ዘባነ ኪሩብ ወልድን በማጣት አልተራቆተችም። ከአብ ከመንፈስ ቅዱስ አልተለየም። ይሄ ምስጢረ ስጋዌ ነው። ይሄንን ነው ማጥናት ያለባችሁ። በአርማዶ ስኮላርሺፕ ጠይቃችሁ ዘመናዊ ትምህርት የምትማሩ አንድ ሰዓት ወንጌል መማር አቅቷችሁ ማንነታችሁ የጠፋባችሁ ወጣቶች፣ ስፖርት 2 ሰዓት ስታዩ የማይደክማችሁ ቅዳሴ ማስቀደስ አቅቷችሁ ከመንፈሳዊ ተሳትፎ የኮበለላችሁ ዛሬ የእርገቱ በዓል እግዚአብሔር በሀብቱ ስቦ በረድኤት አቅርቦ ያመጣችሁ ስሙ ምዕመናን። በተማርነው ልክ አልኖርንም። ማረጋገጫው አይናችን እያየ ጆሮአችን እየሰማ አንድ ትውልድ ከእጃችን ወጥቷል። አባ በላይ የሚባሉ አንድ ባይታዊ አንድ ገጠር እያለው እውነተኛ ባይታዊ ናቸው። በረከታቸው ይድረሰን። ፀሐይ ከመስኮቷ ስትወጣ እያያችሁ፣ ጀንበር ከመስኮቷ ስትወጣ እያያችሁ እንዳትታለሉ ቀናለ መስሏችሁ ሲሉ ሰምቻለሁ። በማወቅ ባለማወቅ፣ በስተት በድፍረት በሐሌው በገቢር ኃጢአት ሰርታችሁ ለንስሐ ያልበቃችሁ፣ ጾም የሻራችሁ፣ በዓል የሻራችሁ፣ ጾም የገደፋችሁ፣ አስማት የቀበራችሁ፣ በትዳራችሁ የባለጋችሁ፣ ጽንስ ያስወረዳችሁ እግዚአብሔር ዛሬ በቸርነቱ ለቤቱ ያበቃችሁ እንዳትታለሉ ቀናለ መስሏችሁ የዕለቱ መልእክት ነው። ንስሐ ያልገባችሁ፣ ነጭ ፀጉር አውጥታችሁ ስጋውን ደሙን ያልተቀበላችሁ፣ ልጆቻችሁን በተክሊል ድራችሁ ያልቆረባችሁ እኮ አባወራዎች አላችሁ። አንተም ብሎ አባወራ ከንስሐ አባት አቅም በላይ የሆናችሁ
በነፃ መሰጠቱ ነው ኃጢአቱ? ማን ነው ያስፈራራችሁ? ይሄን የመንደር መምህር ምን አለ ከኛ ጋር ብታገናኙን፣ በሚገባው ቋንቋ ብናናግረው። ባህሩ ነው ያሰጥማችኋል፣ እሳቱ ነው ይበላችኋል አሏችሁ ቄሶች። የሚገርማችሁ ግን እንዲያካሩ በኋላ እነሱ ይቀበላሉ። እናንተን አይደለም እንደሱ ያሉ እነሱ ተረዷቸው እንጂ በኃጢአት ያላችሁ ነው በማይገባ በድፍረት ልትቀበሉ የመጣችሁ ነው ያሉ እንጂ ይህንን ወርቃማ ሕዝብ አይደለም ያሉ። እናንተማ ተቀበሉ። እነሱ ይቀበላሉ። እነሱም ሰዎች ናቸው። እነሱን አስፈራርተው እናንተን አስፈራርተው ለማስቆም አይደለም። ሳይቀበሉ መኖር ኃጢአት ነው። በድፍረት መቀበልም ኃጢአት ነው። በሚገባ ይሁን ስጋውን ደሙን እንድንቀበል የተረፈውን ዘመናችንን እንድንጠቀምበት ያ ከዛሬ 2000 ዓመት በፊት ከድንግል ማርያም በከብቶች በረት ተወልዶ ትሕትናን ያስተማረን ጌታ የሐዋርያትን እግር አጥቦ በአህያ ላይ ተቀምጦ እና አቡነ ገብረ መንፈስ ቅዱስ በብርሃን በመብረቅ እንዲጓዙ ያደረገው አምላክ በአህያ ጀርባ ላይ ታየ። የትሕትናው ትሕትና ዘመጠነ ትሕትና የሐዋርያትን እግር ገርሟችሁ ነው። የይሁዳን እግር እኮ ነው ያጠበ። ይሁዳ ደግሞ በዚያ ሰዓት ቢዚ ነበረ ከጸሐፍት ፈሪሳውያን ጋር ጨምሩልኝ አልጨምርም ሂሳብ እየተደራደረ ጌታውን ሊሸጥ እሱን ሊሸጥ የተመላለሰውን እግር የይሁዳን እግር አጠበ። ጴጥሮስ ታጠብ ሲባል በፍጹም ሲል ጴጥሮስና ኢየሱስ ክርስቶስ ሲከራከሩ መምህር ሰዓት ላለመፍጀትና ከኔ ጀምር ብሎ የታጠበ ይሁዳ ነው። ይሁዳ የወንበዴዎች አለቃ የበርባን እህት ሚስቱ ናት። ይሁዳ የበርባንን እህት አግብቶ ነው የሚኖር። 30 ብር እንሰጣለን ሲሉት ጨምሩኝ አላቸው። ብር አንጨምረን ባይሆን በዓሉን ደስ ብሎ እንድትውል የሚስትህን ወንድም በርባንን እንዲፈታ እናደርጋለን። ይሄ ሁሉ እኮ የይሁዳ ጣጣ ነው። በይሁዳ እንዳንፈርድ ምዕመናን፣ እኛም ብዙ ጊዜ ሽጠነዋል። ለዕለት ጉርስ ለዓመት ልብስ ብለን ለክብራችን ብለን የተጠራንበትን ዓላማ ረስተን ብዙ ጊዜ ሽጠነዋል። ከዚህ ይሰውር ነው የሚባል። ጴጥሮስም ጴጥሮስ አልነበረም፣ ታውቁታላችሁ። እመውትህ ምስሌከ ወይክህደከ ሲሉ ውሎ የሰው ጉልበቱ ጊዜ ነው ምዕመናን። ከዕለትኪት ከዘመን መንሱት እግዚአብሔር ይሰውረን። አንተ የእሱ ደቀ መዝሙር አይደለም ወይ ሲባል ተሳስታችኋል አለ። ደቀ መዝሙር ጭራሽ አንድ ቀን አይቼው አላውቅም። ተሳስታችኋል፣ ሌላ መስያችኋል። ወዳጄ ክፉ ቀን ይሆናል አትበለው፣ ስትያዝ ይከዳል፣ ሰው የጴጥሮስ ልጅ ነው ተብሎ ተጽፏል። ወዳጄ የዚህ ዓለም መርህ ከከይል ከክህ ነው። ሻይ ቡና የሚጋብዙን ሻይ ቡና ያልናቸው ናቸው አይደለም እንዴ? የሚደውሉልን የደወልንላቸው ናቸው። ካልጋበዝክም ነው፣ የራስ ጉዳይ ነው። ይሄ የዓለሙ ጠባይ ነው። በርባንን ፈቶ የሰላም አለቃ መድኃኔዓለምን ማሰር፣ የወንበዴ አለቃ በርባንን ፈቶ የሰላም አለቃ መድኃኔዓለምን ማሰር የዓለም ጠባይ ነው። በሐሰት ምስክር ታስረው የሚማቅቁ ጤነኛ አእምሮ ያላቸው 24 ሰዓት ትውልዱን የሚረብሹ ዱርዬዎች በዓለም የሚፋንኑባት ናት ምድራችን። ያኛው ዓለም ከአእምሯችሁ ጠፍቶ ይሄኛው ዓለም የገዘፈባችሁ በሚያልፈው በሚቀረው ቀጠሮ በተያዘለት ዓለም መንግሥተ ሰማያትን የረሳችሁ ምዕመናን ሆይ የዚህ ዓለም ትልቅነት መሬት ላይ ሆነን ስናየው ነው። የአዲስ አበባ ፎቆች መሬት ላይ ሆነን ስናያቸው ያማልላሉ። አንዱን የኔም ባደረገው ያስብላል። እኛኑ የቀናንባቸውን ፎቆች በአውሮፕላን ሆነን በሰማይ ሆነን ወደ መሬት ስንመለከታቸው ትንንሾች ናቸው። ኦ አንትሙ ሕዝበ ክርስቲያን በሰማይ ያሉ ልብክሙ። በሰማያዊ አስተሳሰብ ስንኖር ዓለም ትንሽ ናት። የሀገራችንን ልጅ ያስቀየምንባት፣ በትዳራችን የወሰለትንባት፣ በብቸኝነታችን የረከስንባት ዓለም ትንሽ ናት።
ለቀጠሮ 8000 ዓመት አገልግላ ልታልፍ በተያዘች ቀጠሮ በተያዘላት ዓለም ያኛውን ዓለም እንዳናጣ እግዚአብሔር ለሁላችን አስተዋይ ልቡና ያድለን። ከዛሬ 2000 ዓመት በፊት ከድንግል ማርያም የተወለደው በስደቱ ስደታችንን ያጠፋው በጥምቀቱ ጥምቀትን ባርኮ የሰጠን በገዳመ ቆሮንቶስ ዲያብሎስን ድል አድርጎ ይትባረክ እግዚአብሔር ዘወሃበነ ዘንተ ስልጣነ ከመንኪር ከይሴው አቃርብተ ወዲህ በኩሉ ኃይለ ጸላይ ብለን እንድንዘምር ሀብተ ክህነትን የሰጠን አምላክ በመስቀል ላይ ተሰቅሎ ያዳነን በደሙ የገዛን ስጋውን እያበላ ደሙን እያጠጣ የሚመግበን በመምህራን በካህናት አድሮ የሚባርከን በአባቶች አድሮ የሚባርከን አምላክ በሮማውያን የወንጀለኛ መቅጫ በመስቀል ላይ ተሰቅሎ እንዲሞት ተፈርዶበት በመስቀል ላይ ነፍሱን ከስጋው በስልጣኑ ለይቶ ወደ መቃብር ወርዶ 3 መዓልት 3 ሌሊት ያደረው ሞትን ድል አድርጎ የተነሳው አምላክነቱን ሞትን ድል በማድረጉ ያረጋገጠው አምላካችን ብዙ የሃይማኖት ተቋማት በምድራችን አሉ። ሁሉም መስራች አላቸው። መስራቾቻቸው በመቃብር ውስጥ ይጎበኛሉ። የዚች ቤተ ክርስቲያን መስራች ኢየሱስ ክርስቶስ መቃብሩ ይጎበኛል እንጂ በመቃብር ውስጥ የለም። ሕያው ከሙታን ጋር ህብረት የለውም። ተነስቷል። እንኳን አደረሳችሁ ምእመናን። መጽሐፈ ኪዳንን አስተምሯቸው 3 ቀን ጉባኤ አድርጎ መመሪያ ከሰጣቸው በኋላ በዛሬው ዕለት መመሪያ ሰጥቷል። ምእመናን አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ተለብሱ ኃይለ እማርያም ከሰማይ ኃይል እስክትለብሱ በኢየሩሳሌም ቆዩ። ጸሎት የሚያስደርግ ኃይል፣ ባልንጀራን የሚያስወድድ ኃይል፣ የመስቀሉን ፍቅር የሚያስታውስ ኃይል፣ ለሀገር ለወገን እንድንቆም አስተዋይ ልቡና የሚሰጥ ኃይል፣ መንፈሳዊ ተሳትፎ የምናደርግበት ኃይል እስክናገኝ ድረስ ሐዋርያት በኢየሩሳሌም ቆዩ። እስከ መቼ? ኃይል ከሰማይ እስክትለብሱ። ብዙ ደክሞባቸው ነበር ሐዋርያት፣ ግን ብዙ ሕጸጽ ነበረባቸው። 3 ዓመት ተምረዋል። ተመርቀው ማስታወቂያ አይተው ሊቀጠሩ ሲፈልጉ አርፈ ቁጭ በል ተባለ። ለምን መሰላችሁ ምእመናን? ቤተ ክርስቲያኒቱን ሰማያዊ ኃይል ሳንቀበል በምድራዊ ጥበብ ልንመራት አንችልም። እንደ ደረቅ ዕውቀት ያለ ፈተና አለ ብላችሁ እንዳታስቡ። እኛ ባይታዊ እንደጸለዩ አባት እግዚአብሔር ሆይ ክፉና በጎ የምለይበት ዕውቀት ስጠኝ፣ ጽድቅና ኃጢአት የምለይበት ዕውቀት ስጠኝ አለ። ነገር ግን ዕውቀት ስትሰጠኝ ትሕትናም ጨምረህ ስጠኝ። ደረቅ ዕውቀት ከሆነ ከአንተ ይለየኛል፣ እተብታለሁ። እመቦ ዘይብል አይመርኩ አዲ እያይመረ ዘይደሎ ያይምር አዋቂ ነኝ ስንቱን አጠፋ። ደረቅ ዕውቀት በተለይ ባሪያ እግዚአብሔር የተፈጠረ ሰውን እንድንሳደብ አሳልፎ ይሰጠናል። ሐዋርያት ተምረዋል። ያው በመልእክተኛ አይደለም አኮ በመላክ ዋኮ በተንባል አላለሊሁ መጻ ዋዳነነ አዲስ ኪዳን እኮ ነው። ሙሴን የሰራት በመልእክተኛ ነው። አዲስ ኪዳንን የሰራት ራሱ ነው። አክብሮናል። ባሪያው በአምሳሉ ፈጠረን። ወንጌልን ራሱ አስተማረ። ስጋውን ቆርሶ ደሙን አፍስሶ ሰጠን። ልጆቼ ናችሁ አለን። ወራሾች ነን ምእመናን። እግዚአብሔር ዳግመኛ ሲመጣ እንዳትፈሩ፣ አባታችን ነው የሚመጣ። ልጅ አባቱ ብዙ ቀን ቆይቶ ሩቅ ሀገር ሲደውሎ ልመጣ ነው ሲለው ባባ ቆይ ነው የሚል እንዲህ ያለ ልጅ ታውቃላችሁ? ባባ ቶሎና ነው የሚል። ዮሐንስ ቶሎና ነው ያለው። ቶሎና ቆይ ካለ ይሄ ልጅ ዲኤንኤው መጠናት የእንጀራ ልጅ መሆን አለበት ወይ ሰርቋል ማለት ነው። ይሄ ሌባ የሰበራት ሳጥን አለች ማለት ነው። ልጅ ከሆነ ባባ ናፍቅ ያለው ብቻ አይደለም ወጥቶ ለጓደኞቹ ያወራል እንጂ ባባ ሊመጣ ነው ጃኬት ይዞልኝ ጫማ እያለ ያስቀናል። ቤተ ክርስቲያኒቱ እግዚአብሔር ሊመጣ ነው ብሎ ቴክስት ሲያደርግ ከፈራች ችግር አለ ማለት ነው። እንዴት እንፈራለን? ልክ ነው። አንዳንድ መምህራን ቆይ ብለዋል። የሕዝቡን አኗኗር አይተው እግዚአብሔር አጎንዲ ምጽአተ ዚአከ ብለዋል።
ወይትስስዮም ሀቤነ ተአንግዶ ለምን ያላችሁን ዘይፈቅደ ከሰባ ወዘ ተፈቅዶ እስመ ይተረከበ ምንና ወሚመለት ወቅፎትከ ዘሰራ ማይዶ አንተን ለመቀበል የሚያበቃ ሰውነት ስለሌለን እስቲ ቆይ ብለዋል። ይምጣ ይቆይ ይምጣ ይቆይ። እስኪ ድምፅ አይ ጉራማይሌ ነው ድምፃቸው። ትንሽ ድምጾች ይምጣ አሉ። ብዛቱ ይቆይ ብሏል። እኔም እናንተ ጋር ይሄና ጳውሎስና ዳዊት የጸለዩት ጸሎት አንድ አይነት ሊያደርገን አይችልም። አሁን ለምሳሌ ጳውሎስ ልሞት ወደ ፈጣሪ ልሄድ እወዳለሁ ብሏል። ዳዊት ደግሞ ኢትሰደኒ በመንፈቀ ዓመቴ ብሏል። አይ እኔ እንኳን ልቆይ ብሏል ዳዊት። ያኛውን ዓለም አላውቀውም እዚህ ልቆይ ብሏል። ለምንድን ነው ብለው ጠይቀውት ወበውስተ ሲኦል